ግፍ ነው። ልጆቹን ብትቀማቸው ደስተኛ የሚሆኑ ይመስሏችኋል እንዴ? ከእናታቸው ለይታቸው አንድ ቀን አዩ ጋር ነው የሚቀመጡት ወይስ ሰኢድ ጋር? ሰኢድ ጀሚላ እና አቲቃን ያለ ሱመያ የሚያሳድግ ነው እንደሚመስላችሁ? ሱመያ ከሌለች ሰኢድ አይደለም ጀሚላ እና አቲቃን ሊያሳድግ አንድ ቀን አያድሩለትም። አንድ ቀን ጀሚላ እዚህ እንኳን ሆነው ማለት ነው። ሱመያ ወይ ወደ በለኮላ ጀሚላን ወደ ውጭ ይዟት ሲወጣ ሰዓት ብቻ ነው ዝም የምትለው፣ ውጭ መውጣት ስለምትፈልግ ብቻ። ግን ቤት ውስጥ ሙስተሂል ትቀመጣለች። አንድ ቀን ራሱ አታድርም፣ ለደቂቃ ለአንድ ቀን አታድርም። ምክንያቱም ልጅ እናቱን ነው የሚፈልገው፣ አባትንም እናትንም አንድ ላይ ሲያገኝ እንጂ አንድ አሁን ሽፉ እስካሁን ይህንን ያክል ወራት ሱመያና ሰኢድ ተለያዩ ማለት ነው። ሱመያና ሰኢድ ይህን ያክል ወራት ተለያይተው ልጆቹ ሱመያ ጋር ስለሆኑ በሰላም በአማን ምንም ነገር ሳይጎልባቸው ሳያለቅሱ ቆዩ። ሰኢድ ጋር ቢሆኑስ ሳያለቅሱ እንደዚህ ከእናታቸው ተለይተው የሚቀመጡ ነው እንደሚመስላችሁ? አይደለም፣ አይቀመጡም። እናት ጋር ምንም ቢሆን ባይበሉም ባይጠጡም ልጅ እናት ጋር ይቀመጣል። እማ ግን አባት ጋር ህፃን ልጅ አይቀመጥም። ያው እንግዲህ ሰኢድ ተመልሶ አዳማ ገብተዋል ማለት ነው። ሚስቱ ጋር ተደብልቋል። ግን አያችሁ ሰኢድ በድጋሚ ሌላ ስህተት ሲሰራ፣ አሁንም ስህተት ነው የሰራው ሰኢድ። ሱመያ እንደዛ ናቶሎ ሀረር ነኝ አዲስ አበባ ነኝ ስትል ጠይብሽ ስልኩ ተሰርቆበት አላየም። ስልኮቹ ጠፍተዋል እንደተናገረው ከሆነ። ግን ደግሞ አኪድ እዚህ ከመጣ በኋላ መሄድ አለበት ሱመያ ጋ ነው ወይስ አዩ ጋ ነው? ግን አሁንም ሰኢድ ስህተት ሰራ። እኔ ምለው አዩ መስተፋቅር አስደርገሻል እንዴ? አንቺ ትላንትና ሱመያን እየተከተልክ የምትሄደው ሽንቷን አጠጥታክ ነው ያልሽ ነበር። አንቺ ነሽ ሽንት ያጠጣችው ወላ ሱመያ ነሽ ሽንት ያጠጣችው እንዴ? ይሄው አሁን ቀጥታ እንደመጣ ወደ ሱመያ መሄድ ሲገባው አንቺ ጋር መጥቶ ቁጭ ብሎ ያወራል። ሱመያ እዛ ሙምኪን እሱን እየጠበቀች ይሆናል፣ እኔን እየጠበቀች ነው ብሎ አላሰበም። አሁንም በድጋሚ ሌላ ስህተት፣ ሌላ ችግር፣ በችግር ላይ ችግር። ይሄ ችግር እንደው መቼ ነው የሚያልቀው? እዛ ሌሎቹ ነገር ይቆሰቁሳሉታል፣ እዚህ አንተ በጎን እሷ በፈለገች ሰዓት ሌላ ጋር ትሄዳለህ። ችግር ነው እኮ እንደው አዩ ትላንትና ሱመያ ሰኢድን አሳግታለች። 10 ሚሊዮን ብር ተጠይቋል። በሽፍታው ቃዛ እንዲገባ አስደርጋ እሷ ሀረሚያ ትዝናናለች፣ ከሸገር ሀረሚያ ትሄዳለች፣ ሀረር ገባች እያልሽ ነበረ። ይኸው አሁን ባልሽ አጠገብሽ መጥቶልሻል። ለሱመያንስ ያልሽው ነገር ምንድን ልታደርጊው ነው? በይቅርታ ልትፈች ነው ወላ አሁንም እንደፈለግሽው ልትናገሪ ነው? አየሽ ሱመያ አይደለም ሰኢድን ለብር ልታሳግት ቀርቶ አንቺን አታሳግትሽም። ሰኢድ ግን ማለት ነው አንዳንዴ ይገርመኛል። አሁን ሱመያ ና ቶሎ ብለው አሁን እኮ በድጋሚ አሁን ደግሞ ፍለጋውን ይወጣል፣ ፍለጋ ይሄዳል። ና ያለችበትን ቀን ያሳልፍና አሁን ደግሞ ፍለጋ ይሄዳል። ችግሩ ማለት ነው ና ባለችበት ጊዜ ብትሄድ ብታገኛት ሙምኪን ይሄ ሁሉ እሷም አትንገላታም፣ አንተም አትንገላታም። እሷም ካሁን ልጆቼን ይቀሙኛል እያለች አትሳቀቅም። በሰላም ተነጋግራችሁ ተገናኝታችሁ ልጆቻችሁን ታሳድጋላችሁ። ግን አንተ ዝም ብዬ ሳይክ እኔ እንጃ ከዲካሙ የተነሳ ነው አለል እዛ ጣዝባባር ስትቆፍርና ቆንጆ ሴት ስታይ እንዳይ እንደቆየ ተናገርክ። ችግር ነው እኮ። እኔ እኮ አንተ እኮ ትገርመኛለህ። አሁንም እንደዚህ ሆኖ ይችን ልጅ ያገኘህበት ጊዜ ከባድ ነው፣ ከባድ ነው፣ ከባድ ነው ከምር። እኔ ሱመያ ላንተ መልሳ ራርታ ርህራሄ አድርጋ በአንተ ጭንቀት ራሷ እስከሚፈነዳ ድረስ ንገሩት፣ እዚህ ነኝ ንገሩት፣ እዚህ እንጣ ንገሩት፣ ይሄን ያድርግ እያለች አንተ ግን አሁንም ተመልሰህ አዳማ ሚስትህ ጋር ሄድክ፣ ቤትህ ሄድክ ቀድመህ። አሁን ሱመያን ቪዲዮ ስታይ ምንድን ነው የምትላት? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም፣ ውድና የተከበራችሁ ቤተሰቦች በያላችሁበት ሰላማችሁ ብዝት ይበላል። ሀገራችንን ሰላም ያድርግልን። እንግዲህ ዛሬም በአዲስ ቪዲዮ መጥቼላችኋለሁ። ቪዲዮ ምንድነው? ሰኢድ ተመልሶ አዳማ ገብቷል ማለት ነው። አልሐምዱሊላህ ጭንቀቱም ሁሉም አልፏል። በሰላም ስለገባ በሰላም
ሀገሩ ስለተመለሰ ደስ ብሎኛል። ግን እንደዛም ሆኖ ደግሞ አንድ ያናደደኝ ነገር አለ። እንዴት ሱመያ ና ቶሎ እያለች ከአንድ አይሉ 2 ቪዲዮ ላይ ለፍልፋለታለች። እሺ ስልኩ ተሰርቆ በዛ ሰዓት ላይ አላየም ሰዎች። አሁን መጥቶ ካየ በኋላ እንዴት ሰው ተመልሶ ወደዛ አይሄድም? እንዴት አዩ ጋር ቁጭ ብሎ መልስ ይመላለሳል? አሁንም ሌላ ስህተት ሰራ። ሱመያ ጋር መሄድ ሲገባው አዩ ጋር ቀድሞ ሄደ። አዩ ጋር ነው አሁን በዚህ ሰዓት መሄድ ያለበት ወይስ ሱመያ ጋር? እኔ እንደኔ መሄድ ያለበት ሱመያ ጋር ነው። ምክንያቱም ሱመያ እየጠበቀችው ስለሆነ በዚህ ሰዓት ላይ ያለችበትን ሁሉን ገልጻ ተናግራ እንዲሄድ እየጠበቀች ስለሆነ ሱመያ ጋር ቢሄድላት ሱመያ በጎኗ ያለው የሚያዣብቡ ሰዎች ከሱ ጓደኛ ጭምር ሱመያ ልጆቿን ሳልቀማ ጠፍታኛለች እያለ ነው። እኔ ሱመያ ላይ ስደውል ስልኳ ራሱ የሰራልኝ አይደለም ማለት ነው። ዛሬ እንቅልፍ የሚባል አልተኛውም። እዩ አይኔ ፊቴ ራሱ አይኔ አብጧል። አይኔ ከማበጡ የተነሳ ፊቴ ራሱ ያስታውቃል ማለት ነው። በቃ ሳስብ ነው ያደርኩት። በቃ የማይመጣልኝ የለም፣ የማይመጣ ቅንጭላቴ ውስጥ የማይገባ ሀሳብ የለም ማለት ነው። ሱመያን ምኑን አይሆን የደርስ አይሆን እንዴቱን አይሆን እያልኩኝ በሀሳብ ወገቤ ይቆረጣል እኔ ማለት ነው። ግን እኛ የምናስበውን እኔ የማስበውን ያክል ቢጨነቅ ትንሽ ምን አለበት እንዴ? እስኪ አሁን እዛ ሀገር ላይ እሷ ምንም አታውቅም፣ ሄዳም አታውቅም ከዚህ በፊት። እንግዲህ አሁን የሄደችው 2 ልጅ ይዛለች። እሱ ልጇን እቀማለሁ ሳልቀማት ጠፋችኝ እያለ ነው። ይሄ ያሱ የሚባል ልጅ ማለት ነው። ሙምኪን ምኑን አይሆን ብሎ ሰው አይሄድም? አይጨነቅም? ሰው ትንሽ አያስብም? ሰው እኔ በቃ ስልኳን ቤት ላይ ሰዎች እንቅልፍ ራሱ ልተኛ አልቻልኩም። እንቅልፌ ጭራሽ እንቅልፍ ጠፋብኝ። እንደዚሁን ወለል ብሎ በቃ ሌሊቱን እንደዚሁ ሳስብ ነጋ ማለት ነው። ያው አሁንም እየደወልኩኝ ግን አይሰራም። ስልኳ ዝግ ነው። ሙምኪን ባትሪ ዘጋ፣ ሙምኪን እሷው ዘጋች። በቃ ኦንላይን ራሱ እያገኘኋት ስላልሆነ ሪከርዴን አልመለሰችም። ገና ናት ማለት ነው። እኔ እኮ በቃ ለሱመያ ኦመር ብቻ ነው እኔ እንዳለ የማውቀው ማለት ነው እስካሁን። አይ እንግዲህ ያው ደነገጥን፣ አልጠበቅንም ማለት ሌላ ነገር ላይ መላሰሽ እኔ አልጠበቅኩም ሲጀመር። እና ውድ ቤተሰቦቻችን እንደምታዩት የተወሰነ ቀን ቆይታ በኋላ ተመልሼ መጥቻለሁ ወደ ቤቴ። በሰላም ተገናኝተናል ከአዩ ጋር ማለት ነው። እኔ ሱመያን ገጠር ውስጥ እየዞርኩ ፈልጋለሁ። ለካሷ ድሬዳዋና ሐረር ምናምን ያለችው እዛ ና እያለች ነው። እንግዲህ ዛሬ መጥቻለሁ። አዳማን ያለሁት አልহামዱሊላህ በሰላም ተመልሼ መጥቻለሁ ከስንት ቀን ፍለጋ በኋላ። በአጋጣሚ የጠፋሁት ከኦንላይንም ቪዲዮም ያልቀረጽኩት ብዙ ቪዲዮ ቀርጬ ነበረ። ሰፈሩን ሳንኳኳ ብዙ ነገሮች ገጥመውኝ ነበረ። ብቻ አልহামዱሊላህ ነው። የጠፋሁበትን ምክንያት ያው 2 ስልክ ነበር የሄድኩት፣ ስልኮቼ ጠፍተው ነው ማለት ነው። እና አሁን ሌላ ስልክ ቤት ትርፍ ነበረኝ፣ ኢሜሎች ምናምን ማስቀምጥበት። ድንገት የሰው ልጅ አለ የታወቀ ነው፣ ስልክ ሊጠፋ ይችላል፣ ፎርማል ሊሆን ይችላል። በትንሹ 3-4 ስልክ ነው እንትን ብለው ከቤት የሚወጣ ስልክ አለ ማለት ነው። ሁሉም ኢሜሎች ምናምን የሚቀመጡበት እና አንዳንድ ነገር ማስቀምጥበት አይፎን ፕሮማክስ፣ አይፎን 16 ፕሮማክስ እና ኤስ21 አልትራ ሁለቱም አንድ ላይ ጠፉ። ቪዲዮዎችም ነበሩ ማለት ነው። ምንድነው እሱ ነግሬሽ የለ እንደ አዲስ ምን አይፎንም ጠፍቷል። አይፎን እና አልትራው ቻንስሽ እንደንጂ እና አይፎንም ነው። አይፎኑን በነገራችን ላይ ምንም ላይ ብዙ የምጠቀመው ነገር የለም። ቴሌግራም ብቻ ነው። እንዲሁም ለካሜራ ነው። ቪዲዮ ቆንጆ አድርጎ ይቀርጻል። ያን የገዛሁት ለሱመያ የተገዛው አይፎን ነበር የተመለሰው። ቢሆንስ ምን ማለት ጠፋ፣ ድንገት ጠፋ። በቃ ሌላ ነገር ቢሰርቅ ይሻላል። አረ እንደ አይፎን እኮ ነው እንዴት ይሁን ታዲያ? በቃ አሁን እሱን ተውት፣ ስለሱ ተውት፣ ስለመጥፋት ተውት። ነፍስም ይጠፋል። እኔ በሰላም መጥቻለሁ። ዋናው በሰላም መጥቼ ነው። ይገዛል ስልክ ችግር የለውም። እና በተረፈው ለዛ ነው ከኦንላይን ብዙዎቻችሁ እንትን ማለት ትላላችሁ
ብዙዎቻችሁ ሰይድ ጠፋ ምናምን ማለታችሁ አይቀርም ስትጠይቁኝ ስትፈልጉኝ ነበረ። ስልኮችም ጠፉ። እኔም ከዛ ወደዛ ለመመለስ መንገድ ጠፋብኝ። ገጠር ውስጥ ጠፍቼ በዚህ ጋር ሄድ እያሉኝ ለመውጣት ስንት ቀን ቆየኝ ማለት ነው። ባህር ዳር ሄድኩ። ከባህር ዳር ጎንደር ሄድኩኝ። ደቡብ ጎንደር ሄድኩ። ገጠር ውስጥ አዳረስኩ። አቤት ህዝቡ ሲመች በጣም ደስ ይላል። በዛው አጋጣሚ እንደው በኔ ቆየሁት ጣዝማ ማር ፍለጋ ነው። እናውጣላለን ብሎኝ የሆነ ቤት ገብቼ ጣዝማ ማር ከመሬት የሚወጣው ታውቂው? እዛ ምርጥ ማር አለ። በቃ እሱን ይዤ መጥቻለሁ። ለዛ ነው ቆየሁት። ማር ለማውጣት ማሩንም ለማውጣት ማለት ነው። ከመሬት ሰርተን ተብሎ ነው። በአንድ ቀን አይጠፋም፣ በአንድ ቀን አይወጣም ማሩ ማለት ነው። በጣም ምርጥ ማር ነው። እንደዚህ ለሳለ እኔ ስለሚያስለኝም በዛው አጋጣሚ አሪፍ ቤት አጋጠመኝና ሰዎቹ ምርጥ ናቸው እናውጣላለን ብሎኝ ራሳቸው ማጋጠም በኋላ ማለት ነው። ስልኩ ጠፋ። ወዲያው በቃ ቪዲዮን ከለቀኩ በኋላ ስልኮቹ ጠፉ። ሁለቱም ጠፋብኝ። እውነት ይሄ ግን አጋጣሚ ነው። እሱን ተይው በቃ እንዴት እንደጠፋ ምናምን ማውራት አያስፈልግም። በዚህም ቤት ሆኜም እኮ ከተማ ውስጥም ይጠፋል አይደለም ወደዛ ሂጅ ማለት ነው። እና ሰዎች አፍጥርን ረመዳን ውስጥ ነበር ጊዜው። አፍጥር ማንኳኩቼ በቃ እንደዚህ የሚበላ ብስጠይቃቸው እየሰጡኝ እንጀራውንም ምኑንም እየበላው ምን እያልኩ ወተት ይሰጠኝ ሰጣው። በጣም ደስ ይላል። በአጠቃላይ የገጠር ህዝብ በጣም የዋ ናቸው። የትም ሀገር ገጠር ላይ በጣም ደስ ይላሉ። የገጠር ህዝብ ደስ በሚል አቀባበል እዚህም እዛም ሲንከባከቡኝ እንደውም እኔ በቃ ተመችቶኝ የገጠሩ ምናምኑን ወተቱንም ምኑንም እያልኩ እና አጋጣሚ ዛም ጓደኛ አገኘው። አሪፍ ልጅ ነበረ። ማር ፈልጎልኝ እሱም ዛሬ ነገር እናወጣለን ርቀት የሆነ ቦታ ላይ አብረን ሄደን ማሮቹን እያወጣን ነበር ማለት ነው። ጣዝማ ማር እየቆፈርን ነበር ማለት ነው። በዚሁም ለመርኩኝ ሙያ ለብጄ መጣሁ። አሰባሰቡን አወጣጡን የሚገርም ማር ነው። መመለስ አይቀርም ወደዛ ጭራሽ እሱ ማር ረበለው አንድ በቀመስኩት እኮ ነው ሳሌ እያልኩ ሳስሪ ነበረው እንዳለ እዚህ አካባቢ ላይ እንትን ያለው እሱን ሳገኝ በቃ ዛሬ ነገር እናወጣለን ሌላም ቦታ እንሄዳለን ብለው እዛው ሰው ቤት እያደርኩኝ ቆየሁኝ። አሁን ያልተቀየረ ከሷ ጎን ቆሞ ለእውነት የሚከራከር ሰው ዑመር ብቻ ነው። አሁን ይሄ ያሱ የሚባል ልጅ የሱመያ አድናቂ ነኝ፣ ሱመያን አደንቃታለሁ፣ ሀሳቧን እደግፍላታለሁ ሲል የነበረ ሰው ግን ዙሮ ልጆቿን ካልቀማው አለ። አዩ እንደዛ ትዝታለች፣ ትደነፋለች። እኔ እኮ አዩ እንደው ከሰው ህይወት እንደው ውልቅ ብለሽ ብትሄጂ ምን ችግር አለው? አንቺ ሰኢድ ስልክ ተሰረቅኩ እንደዚህ ሆንኩ እንደዚህ ይላል። አንቺ ለስልኩ ትንገበገቢያለሽ። ለአይፎን እኮ ነው። ለአይፎኑ ሰኢድን እስኪ እሱስ ሲሰርቅ መቼም ሌባ ሲሰርቅ ያለ መግደል ያለ መስረቅ ነው የሚመጣው። እስኪ እሱንስ ገሎት ቢሆን ብለሽ አታስቢም? ንብረት ሀጅ ነው መጭ ነው። ይሄ ሀብት ነው። ብር ዛሬ ይገኛል ነገ ይጠፋል። ይሄ የታወቀ ነው። አንቺ እስኪ ከብሩ ለአንዴ እንኳን እንደው ለአንድ ቀን እንኳን ባልሽን አስቀድሚ። እስኪ ለአንድ ቀን እንኳን ሰኢድን አስቀድመሽ እንደ ባል ያዡ። ሴት ባሏን ነው ማስቀደም ያለባት ወላ ብሩን ነው? አንቺ በቃ የምትወጂው ብር ነው። ሰኢድን ከብር አስበልጠሽ እዩ። ብርን ከሰኢድ እቃን ከሰኢድ አታስፈልጭ። ሰኢድ ካለ ነገ ጧት አንቺ ብር አለሽ። ሰኢድ ማለት ብርሽ ነው። ብር ባይኖረው ራሱ ሰኢድ ብሬ ነው ብለሽ አምነሽ ተቀመጪ። ቆይ ሰኢድ ብር ቢያጣ ትተሽው ትሄጃለሽ ማለት ነው? አሁን ብር ስላለው አሁን የተቀመጥሽው እንጂ ብር ባይኖረው አትቀመጭም። እርግጠኛ ነኝ ማለት ነው። አሁን እንደዚህ ለጠፋ ስልክ እንደዚህ ከተንቀጠቀጥሽ አንቺ ሰኢድን የምትወጂው ለብር ነው። ብር ስላለው ብቻ ብር ማጥፋት ስለምትወጂ ለብር ነው እንጂ ሰኢድን አታፈቅሪውም። ግን ያቺ ምስኪን ሴት ባሏንም ተወዳለች፣ ቤቷንም ተወዳለች፣ ልጆቿንም ተወዳለች። ስለዚህ ለምስኪኗ ለሱመያ ስትይ ባሏንም ሁሉ ነገሩንም ትተሽ ሂጂ። አንቺ ሌላ ሰው ጋር ህይወትሽን ኑሪ። ቢጤሽ የሚመስልሽ የሚናስብሽ በጣም ብዙ ሰው አለ። ግን አንቺ
እዚህ እነሱ ህይወት ውስጥ ከገባች ጀምሮ በቃ ነገር፣ ጭቅጭቅ፣ ሀሳብ በቃ ብዙ ነገር ነው እየተተረማመሰ ያለው ማለት ነው። ብዙ ከምነግርሽ በላይ በጣም ነው የሚያስጠላው። በጣም አንቺ አንዳንዴ አሰብ አድርጊ። እኔ ሱመያ ብሆን በአንቺ ቦታ ደግሞ ሱመያ ብትሆን የገባችው ምን ይሰማኛል? ሁለት ልጅ ብቻዬን እየተከራተትኩ ብቻዬን እያሰብኩ በዚህ ሰዓት ላይ አይደለም ሁለት ልጅ ይዘሽ ከአንዱ ሀገር መንከራተት ቀርቶ አይደለም ብቻሽን ራሱ ከሀገር ላይ ለመሄድ ይከብዳል። እሷ አንድ ቦታ እንኳን ተረጋግታ መቀመጥ ተረጋግታ መኖር አልቻለችም። ለምን እንደሆነ ባላውቅም አንድ ቦታ ልትቀመጥ አልቻለችም። እንዴትስ ብላ ትቀመጣለች? በዚህ አንቺ በዛ ቦኔ በዚህ ያሲው ብራ የሚባል ሰውዬ እሷ የሄደችው እንደ ጓደኛ ሰኢድን ፈልገህ አምጣው ልትለው ትሄዳለች። እሱ አምናው አጠገቡ ትሄድለታለች። እሱ ጭራሽ ልጆቿን ሳልቀማት ሄድ ይችላል። እንደ ሰው ትንሽ ማፈር የሚባል ነገር የለም እንዴ? ማን የወለደውን ማን ያሳደገውን ማን ነው ከማን ልጅ የሚቀማው? እስኪ እንደው ብላ አለይኩም ማን የማንን ልጅ ይቀማል? ነውር አይደለም እንዴ? የወለደቻቸው እሷ እየተንገላታችባቸው ያለች እሷ 9 ወር በሆዷ ተሸክማ አንድ ቀን ብቻ ያማጠችው ለሱመያ ትልቅ ነው፣ ትልቅ ግፍ ነው። ልጆቹን ብትቀማቸው ደስተኛ የሚሆኑ ይመስሏቸዋል እንዴ? ከእናታቸው ለይታቸው አንድ ቀን አዩ ጋር ነው የሚቀመጡት ወይስ ሰኢድ ጋር? ሰኢድ ጀሚላ እና አቲቃን ያለ ሱመያ የሚያሳድግ ነው እንደሚመስላችሁ? ሱመያ ከሌለች ሰኢድ አይደለም ጀሚላ እና አቲቃን ሊያሳድግ አንድ ቀን አያድሩለትም። አንድ ቀን ጀሚላ እዚህ እንኳን ሆነው ማለት ነው ሱመያ ወይ ወደ በለኮላ ጀሚላን ወደ ውጭ ይዟት ሲወጣ ሰዓት ብቻ ነው ዝም የምትለው፣ ውጭ መውጣት ስለምትፈልግ ብቻ። ግን ቤት ውስጥ ሙስተሂል ትቀመጣለች። አንድ ቀን ራሱ አታድርም፣ ለደቂቃ ለአንድ ቀን አታድርም። ምክንያቱም ልጅ እናቱን ነው የሚፈልገው፣ አባትንም እናትንም አንድ ላይ ሲያገኝ እንጂ አንድ አሁን ሽፉ እስካሁን ይህንን ያክል ወራት ሱመያና ሰኢድ ተለያዩ ማለት ነው። ሱመያና ሰኢድ ይህን ያክል ወራት ተለያይተው ልጆቹ ሱመያ ጋር ስለሆኑ በሰላም በአማን ምንም ነገር ሳይጎልባቸው ሳያለቅሱ ቆዩ። ሰኢድ ጋር ቢሆኑስ ሳያለቅሱ እንደዚህ ከእናታቸው ተለይተው የሚቀመጡ ነው እንደሚመስላችሁ? አይደለም፣ አይቀመጡም። እናት ጋር ምንም ቢሆን ባይበሉም ባይጠጡም ልጅ እናት ጋር ይቀመጣል። እማ ግን አባት ጋር ህፃን ልጅ አይቀመጥም። ምክንያቱም እዛ ያለችው የእንጀራ እናት ናት። አዩ አይደለም ጀሚላ እና አጢቃን ልትይዝ ሰኢድን በደንብ አልያዘችም። አይገርማችሁም? ይልቅስ አርፋችሁ ተቀመጡ። ልጆቻቸውን ተገናኝተው እንዲታረቁ ከልጆቻቸው ጋር አብረው የቀራቸውን ጊዜ እንዲኖሩ ፍቀዱላቸው።